ዮሐንስ ወንጌል ምዕራፍ 15 ተወሰነች ከ1 እስከ 5 አብረን እናያለን። እግዚአብሔር በዚህ ቃሉን ብርሃን ያበራልናል። ቁጥር 1 እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሰጣችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ። በፍቅሬ ኑሩ። እኔ አባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ ያለ ይላል። ቁጥር 1 እና እዛ አካባቢ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። እውነተኛ የወይን ግንድ። ለምን እውነተኛ የወይን ግንድ አለ? ለምን የወይን ግንድ እኔ ነኝ አላለም? እውነተኛን ለምን አመጣው? ለምንድን ነው እውነተኛ የወይን ግንድ እኔ ነኝ ያለው? ሐሰተኛ የወይን ግንድ ስላለ። ምን ማለቱ ነው? እውነተኛ የወይን ግንድና ሐሰተኛ የወይን ግንድ። እውነተኛው የወይን ግንድ ከገበሬው ጋር ግንኙነት ያለው፣ ለገበሬው የሚመች፣ ለገበሬው የተለየ፣ ለገበሬው ፍሬ የሚሰጥ፣ ገበሬውም አባቴ ነው ስላለ። ኢሳይያስ ላይ ሄዱ እስቲ። ኢሳይያስ 5 ላይ ኢሳይያስ 5 ከቁጥር 1 ጀምሮ እንዲህ ይላል፣ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። አያችሁ፣ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያውም ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም አረግ ተከለበት፣ በመካከሉም ግንብ ሠራ። ደግሞም የመጥመቂያ ጉድጓድ ማሰለት፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ ሆነበት። አሁን እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎችም ሆይ በእኔና በወይኑ ቦታዬ መካከል እስኪ ፍረዱ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጤ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ እያለ ይናገራል። ወይኔን ከግብፅ አመጣሁ ይላል። ሌላም ቦታ አመጣሁ፣ ወይኔን ከግብፅ አመጣሁ፣ ተከልኩት፣ ቅጥር አበጀሁለት፣ ጉድጓድ ማስኩለት፣ ውሃ ጠጣው፣ ድንጋዮቹን ነቃቀልኩ። መልካም ፍሬ ያፈራል ብዬ ስጠባበቀው ሆምጣጣ ሆነ። ምናልባት ከኔ ችግር ሆኖ ከሆነ እስቲ ኑና ፍረዱ፣ መርምሩ። ምንድነው ለወይኔ ማድረግ እየቻልኩ ያላደረኩት? ከኔ የተጠበቀ ነገር ምን ነበረ? በማለት ስለ መራራው፣ ስለ ሐሰተኛው ወይን ይናገራል። እንዲሁም ደግሞ በሌላም ስፍራ የተለወጠ ወይን፣ በእግዚአብሔር ላይ የተለወጠ ወይን። ኤርምያስ ምዕራፍ 2:21 ደግሞ አውጡ። ኤርምያስ ምዕራፍ 2:21 እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክየሽ ነበር፣ አንቺ ግን ክፉ እንግዳ ወይን የወይን ግንድ ሆንሽ። እንዴት ተለወጥሽብኝ? አያችሁ፣ አንቺ ግን ክፉ የእንግዳ ወይን የወይን ግንድ ሆንሽብኝ፣ እንዴት ተለወጥሽብኝ? በእንዶድ ብትታጠቢም ለራስሽም ሳሙና ብታበዢ በእኔ ፊት ኃጢአትሽ ረክሰሻል ይላል ጌታ እግዚአብሔር ይላል። የተለወጠ ለእግዚአብሔር ያልሆነች የእግዚአብሔር ሆና ግን በእግዚአብሔር ላይ የተለወጠች እና ረከሽ ይላታል።
ቆሸሽም፣ ብትታጠቢም በእንዶድ አትነጭም፣ ለራስሽም ሳሙና ብታዘጋጂ አትነጭም ይላታል። የተለወጠ ይለዋል። ሶስተኛ ደግሞ ፍሬ አልባ ይለዋል። ፍሬ አልባ ሕዝቅኤል 15 ከ1 እስከ 8 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የወይን ግንድ በዱር ዛፎች መካከል ያለ የወይን ሐረግ ከዛፎች ሁሉ ይልቅ ብልጫው ምንድን ነው? በውኑ ሥራ የሚሰራበትን እንጨት ከእርሱ ይወስዳልን? ሰዎች ዕቃ የሚያንጠለጥሉበትን ኩላብ ከእርሱ ይወስዳሉን? እነሆ ለመቃጠል በእሳት ላይ ተጥሏል። እሳቱም ሁለቱን ጫፎች በልቷል እያለ ይናገራል። እዚህም ጋር ምን የሆነ ነው? ፍሬ አልባ በእሳት ተጥሏል አለ። እዛም ጋር ምንድነው ያነበብነው? በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል አለ ጌታ። እሱንም እንመጣለን። ሌላው አራተኛ ደግሞ ልባቸው የተከፈለ ሆሴ ምዕራፍ 10 ቁጥር 12 ላይ ደግሞ ነው። ልባቸው የተከፈለ አንብቡት። እሱ ልባቸው የተከፈለ አንዴ እግዚአብሔር ናቸው፣ አንዴ ጣዖት ናቸው። ልባቸው የተከፈለ ያረጋ። እነዚህን ምን አላቸው? ሐሰተኛ። እነዚህ ናቸው ሐሰተኛ የወይን ግንድ። ለዚህ ነው እኔ እውነተኛ የወይን ግንድ ነኝ ያለው። ገበሬውም አባቴ ነው አለና ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ሲል እኛን እንዲህ እውነተኛ አማኞችን አይደለም። በጣም ልትረዱ ይገባል። እዚህ በጣም እኛን አይደለም። ሁልጊዜ ለስራችን ፍሬ እናገኛለን ማለት አይደለም። ሁልጊዜ ፍሬ እናፈራለን ማለት አይደለም። አንዳንድ ቦታዎች ላይ እንደ ሰው ደክመን እንደ ሰው አልሆንልን ብሎ ልንገኝ እንችላለን። ያን ጊዜ ከሱ እንቆረጣለን አይደለም። ስለኛ አይደለም የሚያወራው። አሁንም ከክርስቶስ ጋር ሆነው ከክርስቶስ ጋር በእውነት ያልተጣበቁ። ለምሳሌ አንዱ ማን ነው? ይሁዳ ከክርስቶስ ጋር ነበር፣ ግን ከክርስቶስ ጋር ምን አላለም? አልተጣበቀም። ለዚህ ተቆረጠ። ሁለተኛው ደግሞ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 30 ላይ የጌታን ስጋና ደም በልተው አንዳንዶቹ ምን አሉ ይላል? አንቀላፉ፣ አንዳንዶቹ ሞቱ። አንቀላፉ፣ ደከሙ፣ ታመሙ ይላል። እነሱም ምንድናቸው? የክርስቶስ ኢየሱስን የቅዱስ ስጋና ደሙን ኃይል የካዱ ግን እንዲሁ ዝም ብለው የወሰዱ ከክርስቶስ ኢየሱስ ቅዱስ ስጋና ደም ኃይል ጋር ያልተገናኙ። ምክንያቱም የጌታ የኢየሱስ ክርስቶስ ቅዱስ ስጋና ደም የፈሰሰው ሰዎች እንዳይሞቱ ነው እንጂ ሰዎችን ለመግደል አይደለም። ግን እነዚህ ምን ሆኑ? ያለ አግባብ ሳይገባቸው ሳያምኑበት በመውሰዳቸው በራሳቸው ላይ ምን ሆነ? ፍርድ ሆነ። እንደነዚህ አይነቶቹ። ሶስተኛ ላይ ደግሞ አንደኛ ቆሮንቶስ ምዕራፍ 5 ስታነቡት የአባቱን ሚስት አግብቶ ከክርስቶስ ሐሳብና ፈቃድ ወጥቶ በራሱ ዝም ብሎ የኖረ ከክርስቶስ ጋር ራሱን የለየ እንደነዚህ አይነቶቹን ነው ፍሬ የማያፈራውን ቅርንጫፍ ምን ይለዋል ያለው? ይቆርጠዋል ያለው እንጂ እኛን አይደለም። ያቅማችንን እየሞከርን በሰጠን እየተጋን አልሆን ባለን ነገር የሚረዳና የሚያግዝ መንፈስ ቅዱስን ጸጋ ሰጠን እንጂ እኛ አንቆረጥም። እስቲ እኔ አልቆረጥም በሉ። አዎ ምንድነው ያለው ጌታ ኢየሱስ? እንደውም እኮ እንዲህ ነው ያለው፣ ወደ እኔ የመጡትን ወደ ውጪ አላወጣቸውም፣ አልጥላቸውም። የሰጠኝም አባቴ ከሁሉ ይበልጣል፣ ከአባቴም እጅ የሚወስዳቸው የለም። ሌላ አካል አይወስዳቸውም በራሳቸው ካልወጡ። ስለዚህ ይሄ ምንድነው? በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ይቆርጠዋል፣ በእሳትም ያቃጥለዋል ሲል እኛን አይደለም፣ አይመለከተንም። ቀጥሎ ያለውን ነው እኛንም የሚመለከተን። ምን ይላል? ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ምን ይለዋል? ያጠራዋል። መቆረጥ ለኛ አይደለም፣ መጥራት ነው ለኛ።
ጌታ ይመስገን። አሜን። እኛን ምን ይለናል? ያጠራናል። ስንፍና ቢገባ ይቆርጥልናል። መታከት ቢገባ ይቆርጥልናል። ጥርጣሬ ቢገባ ይቆርጥልናል። ኢየሱስን እየፈለግ እግዚአብሔርን ፈልገን ከእርሱ ጋር ተጣብቀን አንዳንድ ነገሮች እዛው እያለን ምርጫችን ኢየሱስ ሆኖ በሰጠን ተሰማርተን ልናፈራ እየተጋን ባለንበት አንዳንድ ነገሮች ቢኖሩ እነሱን እየቆረጠ የበለጠ እንድናፈራ ያደርገናል እንጂ አንቆረጥም። አሜን። ፍሬማ ያፈራውን በእኔ ያለውን ይቆርጠዋል፣ ከዛ ወደ እሳትም ይጣላል የሚለው ለእኛ አይደለም። አሜን። እስቲ ለእኔ አይደለም በሉ። ለእኔ የሆነው በሉ አብዝቼ እንዳፈራ ያጠራዋል የሚለው ነው። ለምን? እግዚአብሔር ከኛ ምን ስለሚፈልግ? ፍሬ ይፈልጋል። ፍሬ፣ የህይወት ፍሬ ይፈልግብናል። ለውጥ ይፈልግብናል። በተሰማራንበት በቤቱ አገልግሎት ውስጥ የሚገባ ፍሬ ይፈልግብናል። ከአንዳንድ ሁኔታዎች ካለመብሰል፣ ካለመብቃት፣ ካለመረዳት፣ ለውጥም ካለማግኘት ፍሬ ስንጎድል የበለጠ እንድናፈራ ያጠራናል እንጂ አንቆረጥም። ጌታ ስሙ ይባረክ። አሜን። ጌታ ይመስገን። ዛሬ ባይሆንልን ነገ ይሆንልናል። ትናንት ካልሆነልን ዛሬ ይሆንልናል። ምንም ፍሬ የላችሁም አይደለም የእግዚአብሔር ቃል የሚለው፣ ብዙ እንዲያፈራ፣ ብዙ ማፍራት ስለሚጠበቅብን፣ ብዙ ማፍራት፣ ብዙ ባፈራን ልክ ክብሩ ለማ ይሆናል? ለእግዚአብሔር ይሆናል። አያችሁ፣ እኛ ፍሬዎቻችን ጥቂት ሊሆኑ ይችላሉ እንጂ መራራ አይደሉም። እግዚአብሔር የማይፈልገው አይነት አይደለም። ያኛው ቅድም ያነበብናቸው ነው። በእግዚአብሔር ላይ የተለወጠ ፍሬ አልባ ጭራሽ የሆነ ልባቸው የተከፈለ መራራ ፍሬ ያፈሩበት እነዛ ናቸው። ምክንያቱም እነሱ ከእግዚአብሔር ጋር ምን አላሉም? አልተጣበቁም። እኛ ግን የወይን ግንድ ከሆነው ከክርስቶስ ጋር ምን ብለናል? ተጣብቀናል። ከእርሱ ጋር ነው ያለነው። ይሄ መጣበቅ የሚለው ቃል በዚህ ውስጥ ብዙ አይገልጠውም። እኔም ብዙ አልወደውም። መጣበቅ እኮ ማለት ከሆነ ቦታ አንዱ መጥቶ የሆነ ነገር ላይ ልጥቅ ሲል ነው። እኛ ደግሞ እንደ ቅርንጫፍ፣ እሱ እንደ ግንድ የሆነ ከዛ ከዚህ መተን የሆነ እንደ ማስቲሽ ያጣበቀን መሃል የገባ ነገር የለም። እኛ ከግንድ ውስጥ ነው የወጣነው። አሜን። የወይን ግንድ ከቅርንጫፍ ውስጥ ነው የሚወጣው። ማን ነው? የወይን ቅርንጫፍ ከግንድ ውስጥ ነው የሚወጣው። ቅርንጫፍ የሚባል ነገር አታዩበትም። ወይን ሲተከል ፍሬ ዘር ነው። እሱ ያደገ ወደ ግንድነት ሲመጣ ባደገ ልክ ቅርንጫፎች ደግሞ ከምን ውስጥ ይወጣሉ? ከግንድ ውስጥ ይወጣሉ። የቅርንጫፉና የግንዱ ህይወት አንድ አይነት ነው። የቅርንጫፉና የግንዱ ፍሬ አንድ ነው። ምክንያቱም ግንዱ የሚያፈራው በማን ነው? በቅርንጫፉ ነው። እንደውም ፍሬ ያለው ምኑ ላይ ነው ማለት ነው? ቅርንጫፉ ላይ ነው። ለዚህ አይደለ እንዴ ራእይ 22 ላይ ስታነቡት ቅጠላቸው ለመብል ፍሬያቸው ለመብል ቅጠላቸውም ለመድኃኒት ይሆናል የተባለ። ጌታ ስሙ ይባረክ። ከማን ጋር የሆኑ? ከክርስቶስ ጋር፣ ከግንዱ ጋር። አያችሁ፣ ግንዱ ያለው ህይወት ነው፣ ቅርንጫፉም ያለው። ግንዱና ህይወቱ የሚጠሩት በአንድ ስም ነው። የወይን ቅርንጫፍ ተብሎ ለብቻ፣ የወይን ግንድ ተብሎ፣ የወይን ፍሬ ለብቻ፣ የወይን ስር ለብቻ አይጠራም፣ በፍጹም አይጠራም። ሙሉ ፍሬው እንደያዘ ቅርንጫፉ እንዳለ ስሩ እንዳለ ሙሉ ግንዱ ሆኖ የወይን ተክል የወይን ግንድ ነው የሚባለው። ጌታ ይመስገን። በዛ ልክ እኛ ተካተን ገብተናል። ስለዚህ ይሄ ይቆረጣል የሚለው እኛን አይመለከትም። ግን ምን ይለናል? ያጠራናል። ራሱ ነው የሚያጠራን። ከግንዱ ጋር በተጣበቅንና በኖርንበት ልክ ከግንዱ ውስጥ የሚወጣው ህይወት እኛን እያጠበን ይሄዳል። እኛን እያጠራን ይሄዳል። እኛን እየለወጠን ይሄዳል። እኛ ላይ ያለ ብዙ ፍሬ እንዳናፈራ የሚከብደንን የሚከለክለንን ነገር እያነሳ ይመጣል። ምንድነው አንዱ ሊከለክለን የሚችለው ብዙ ፍሬ እንዳናፈራ? ከክርስቶስ ጋር ሆነን ስጋዊ አመለካከት፣ ስጋዊነት። ምክንያቱም የስጋን ፍሬ አይደለም የሚፈልገው። የምን ፍሬ ነው? የመንፈስ ፍሬ ነው።
በስጋም በስጋ ፍሬው ይገለጣል፣ መንፈስም በመንፈስ ፍሬው ይገለጣል። ስለዚህ ሁለቱም ጋር ፍሬ ስላለ እኩል ልናፈራ አንችልም። ይሄም ወዲህ ይወስዳል፣ ያም ወደዚህ ይወስዳል። የስጋዊ ፍሬያማነትን በአንድ አማኝ ፍሬን የስጋን ፍሬ በአንድ አማኝ ከሌላ ቦታ መጥቶ ፍሬ አያፈራም፣ ከራስ ውስጥ ነው የሚወጣው። ለመንፈሳዊ ማንነቱም ከሌላ ቦታ ፍሬ አይመጣም፣ ከራስ ውስጥ ነው የሚወጣው። ስለዚህ አንዱ ላይ በደንብና በብዛት በጥራት እንዳያፈራ ይሄ ይከለክለዋል። ስለዚህ ያ ለስጋዊ ፍሬ እንዳይታይብን ስጋዊ ማንነታችንን ምን ይለዋል? እያጠራው ይሄዳል። አሜን። እያጠራው ይሄዳል። የበለጠ መንፈሳዊ ሰዎች እየሆንን በሄድን ቁጥር መንፈሳዊ ፍሬ እናፈራለን። ያ ገበሬው እግዚአብሔር የሚጠባበቀውን ፍሬ ማፍራት እንችላለን። መንፈሳዊ ፍሬያችን በበዛ ቁጥር በፍሬያችን ማይከብራል አለ እግዚአብሔር ይከብራል። በስጋዊ ፍሬዎቻችን እግዚአብሔር አይከብርም። ለምን? የእግዚአብሔር አይደለም፣ እግዚአብሔርን አያሳይም፣ ለእግዚአብሔር መንግስት አይጠቅምም። ለዚህ ነው የሚያጠራን። እስቲ ያጠራኛል በሉ ድገሙና እስቲ በደንብ ጌታ ይመስገን። ለዚህ አይደል ገላትያ ላይ እንደዚህ አለ ሲያነጻጽር፣ በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ። መንፈስ በስጋ ላይ ስጋም በመንፈስ ላይ ይቀዋወማሉ። ስለዚህ የምትፈልጉትን ልታደርጉ አትችሉም። ስጋዊም ወደዚህ ይጎትታል ወደ ራሱ፣ መንፈሳዊም ወደ ራሱ ይጎትታል። ስጋዊም የሚያቀው ስጋዊን ነገር ብቻ ነው። መንፈሳዊውም የሚያቀው መንፈሳዊውን ነገር ብቻ። መንፈሳችን ስጋዊ ነገር አትራክት አያደርገው፣ ስጋችንም ደግሞ ከተው ነው መንፈሳዊ ነገር አትራክት አያደርገው። ሁለቱ የማይግባቡ ናቸው። እና አንድ ሰው ውስጥ አለ ወደ መንፈሳዊነት ፍጹም ወደ ሆነው መንፈሳዊነት ለመምጣትና መንፈሳዊ ፍሬን ለማፍራት መንፈሳችን ማደግና ስጋዊ ነገራችንን ማሸነፍ መብለጥ መቻል አለበት። ያለበለዚያ ሁሌ ህይወት የምን ይሆናል? የሰልፍ ይሆናል፣ የጦርነት ይሆናል። ስጋ ወዲህ ይጎትታል፣ መንፈስ ወደዚህ ይጎትታል። መንፈስም ወደ ተረዳው፣ ስጋም ወደ ተረዳው። ስጋን ዓለም ይጎትተዋል፣ ስጋዊነት ይጎትተዋል፣ ሰይጣን ይጎትተዋል። መንፈሳችንን የእግዚአብሔር ነገር ይጎትተዋል፣ እግዚአብሔር ይጎትተዋል። ወደ እግዚአብሔር በተጠጋንና ከእግዚአብሔር በተቀበል የእግዚአብሔርን ምክር፣ ሐሳብ፣ ዕውቀት፣ ጸጋ፣ ቅባት ባገኘን ቁጥር መንፈሳዊ ነገራችን እየበረታ እያደገ እየጠነከረ ሲመጣ ስጋዊ ነገራችንን ማሸነፍ እንችላለን። አሜን፣ እንችላለን። እንዲህ ቢሆንም ግን ኃላፊነቱ እኛ ላይ ነው የወደቀው። ለሁለቱም መጋቢ እኛው አንዱ ሰው ስለሆነ ወደምናደላው ነው የምንመግበው። ለምሳሌ መንፈሳዊ ነገራችንን ለማሳደግ ምን ያህል ዝግጅት እናደርጋለን? በቀን ውስጥ አስቡት። እንዲህ በወር ውስጥስ ደግሞ ልክ ለስጋዊ ነገሮቻችን አስቤዛ እንደሚበደብ በጀት እንደሚያዝላቸው አስቤዛ እንዳላቸው ስጋዊ ነገራችን፣ መንፈሳዊ ነገራችን ምን ያህል አስቤዛ ውስጥ አለ? እንደው ከኛ ጋር የሚኖር መንፈሳዊ ማንነት እንዳለን አውቀን ምን ያህል እንዘጋጃለን? ምን ያህል በቂ ጊዜ አለው? ምን ያህል እንክብካቤ አለው? ምን ያህል ክትትል አለው? ይደግ አይደግ፣ ይቁም ባለበት፣ ይድከም ይበርታ ይጠውልግ፣ ምን ያህል እናውቃለን? መንፈሳዊ ህይወታችን ልብ በሉ። ሁለቱም በእኛ እጅ ናቸው ያሉት። ሁለቱንም የምንመግብ እኛ ነን። ስጋዊ ከበለጠ መንፈሳችን ላይ ተጽዕኖ ይፈጥራል። ሁልጊዜ የሚያሸንፈው ያደገ ነው። የምናሳድገው ደግሞ በመገብነው ልክ ነው። ወደ መንፈሳዊ ነገር ከመጣንና ከእግዚአብሔር ብዙ የምንቀበል ከሆነ ለመንፈሳችን ብዙ ስንመግብ ስጋዊ ነገራችን ላይ ደግሞ ብዙ ትኩረት ሳናደርግ ስንቀር መንፈሳችን ባደገና ስር በሰደደ ባበበ ልክ ፍሬ ያፈራል እና ተጽዕኖ እንፈጥራለን። ሁልጊዜ የመገብነው ነው የሚያድገው፣ ያደገው ነው የሚያሸንፈው። ጌታ ስሙ ይባረክ። አሜን። ለዚህ እንደዚህ ያለ ጌታ ኢየሱስ እዛው ጋር ወረድ አለና አሁን ከሰማችሁት ቃል የተነሳ ምኖች ናችሁ አለ? ንጹሃን ናችሁ አለ። ጌታ ይመስገን። አሜን። ንጹሃን ናችሁ። ምን አላችሁ ማለት ነው? ተገረዛችሁ። አብዝቶ እንዲያፈራ ምን ይለዋል ስላለ? ይገርዘዋል ስላለ። አሁን ከሰማችሁት ቃል ምኖች ናችሁ? ንጹሃን። ከምንድነው የነጻ ነው? ያ ብዙ እንዳናፈራ ከሚያደርገን ነገር፣ ፍሬያችንን ከሚሸፍን፣ ፍሬያችንን ከሚከለክል፣ ፍሬያማነታችንን ከሚገታ ነገር
ንጹህ ናችሁ፣ ተለያይታችኋል፣ ገረዝኩት፣ ቆረጥኩት። ምክንያቱም የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው። ክብር ለኢየሱስ ይሁን። ይሄም ሆኖ እንዲሆኑ እስቲል ኃላፊነቱ በማን እጅ ነው? በእኛ እጅ ነው። በምንድነው መንፈሳዊ ማንነታችንን የምናሳድገው? ስጋዊ ማንነታችንን እንደማሳደጊያው አይጠፋብንም። ከቤት አልፈን እንደውም ጠንከር ፈርጠም እንዲልልን ጂም ሁሉ እንገባለን። ሌላ ወጪ ኤክስትራ ወጪ እያወጣን ፊዚካል አፒራንሳችን ጥሩ እንዲሆን፣ የተስተካከለ ቁመና እንዲኖረን፣ ቀልጠፍጠፍ ሸንቀጥቀጥ እንድንል፣ የሆነ ስንሄድ ቶሎ እንዳንደክም፣ ጠንካሮች እንድንሆን፣ ስጋችን እንዳይዝል አልፈን ጂም ሁሉ እንገባለን፣ እንሰራለን። ለመዝናናት ጂም የሚገባ ብዙ ያለ አይመስለኝም። ለመጠንከር ጥሩ ፊትነስ እንዲኖረው ነው እንጂ መንፈሳዊ ነገራችንስ? መንፈሳዊ ነገራችን በምን ይጠንክር? በምን ውበት ያምጣ? በምን ቅርጽ ያዝ? በምን ጠንካራ ይሁን? ኤፌሶን ምዕራፍ 3 ላይ እንደዚህ ይላል፣ በውስጡ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ። መጠንከር አለበት። የውስጡ ሰውነታችን ጠንካራ መሆን መቻል አለበት። በውስጥ ሰውነታችን ካልጠነከርን ስጋዊ ነገር ስጋችንን ተገን አድርጎ የሚመጣው በቀላሉ ያሸንፈናል። በቀላሉ የውስጥ ሰውነቱ ያልጠነከረ ሰው በትልቅ ነገር አይሸነፍም። ለመሸነፍ ትልቅ ነገርም አይጠበቅም። ትንሽ ነገር ይበቃዋል። ለምን? ኦልሬዲ እሱ ምን ብሏል? ደካማ ነው። አንድ ዘላስት ስትሮ የሚባል አንድ ታሪክ እስቲ ልንገራችሁ። በዛ ዘላስት ስትሮች የመጨረሻ ስትሮ የግመልን ጀርባ ይሰብራል ይባላል። ስትሮ አወቃችሁ አይደል? እቺ ጁስ ምናምን ኮካ ፋንታ ምን ስብባል፣ ግን የመጨረሻው ስትሮ ነው የሚለው የግመልን ጀርባ። እንግዲህ የፈለገ ሰው በስትሮ ብትመቱ መታኝ የሚል ሰው የለም። እናንተ እስኪያልባችሁ ድረስ በስትሮ ሰው ብትቀጠቅጡ ሰውየው ምንም ጎጂ አይደለም። የግመልን ጀርባ ደግሞ ስታዩት ካሉ እንስሳቶች በሙሉ ጠንካራ፣ በቀላሉ የማይጎዳ የማይሰበር፣ ብዙ ነገር ሊሸከም የሚችል የግመል ጀርባ ነው። እንዴት ነው ታዲያ እቺ የመጨረሻው ስትሮ የግመልን ጀርባ የምትሰብረው? በምን መልኩ ትሰብረዋለች? በሂደት ነው። አንድ ጊዜ የሳይኮሎጂ መምህራችን ይሄንን ሲያስረዳን ምሳሌ ልስጣችኋል። እሺ፣ እዛው በነበርኩበት ሀገር እኛ እዚህ ሃይገር እንደምንለው ማታቶ ይባላል። አንድ ሰው 2 ሃይገር ነበረው አለ እና አንድ ቀን አንዱ ተቃጠለበት አለ። አንዱ ሃይገር ተቃጠለ፣ ከጥቅም ውጭ ወጣ እና አንድ ስላለው ተጽናና። ትንሽ እንደቆየ ደግሞ ያኛውንም ሳይመለስለት ሁለተኛው ተገለበጠና ከጥቅም ውጪ ሆነ። ሰውየው እንግዲህ ከሀብት በአንድ ጊዜ ወረደና የሆነ ተቋም ውስጥ ድርጅት ተቀጥሮ ስራ ገባና ስራ መስራት ጀመረ። ረጅም ጊዜ ሆነ፣ ተጽናና። በቃ የጤነኛ ነኝ፣ ሰርቼ ነው ያገኘሁት፣ አሁንም ሰርቼ ያገኛለሁ አለ እና ከብዙ ጊዜ በኋላ አንድ ቀን የደሞዝ ቀን ነበር። ደሞዝ ተቀብሎ ሳምሶናይቱን ይዞ ደሞዙን ኪሱ ከቶ ወደ ቤቱ ሲሄድ ባስ ተሳፍሮ ይሄዳል እና በአንድ እጁ ሳምሶናይቱን እንደያዘ መቀመጫ አላገኘም ነበር። በአንድ እጁ ደግሞ ባሱን እንደዚህ ይዞ ይሄዳል። ረጅም መንገድ ይሄዳል። ጥቅጥቅ ያለ ነው። መድረሻው ሲደርስ ፌርማታ ላይ ባሱ ሲቆምና በር ሲከፈት ይወርዳል። ሲወርድ ራሱን ሲያይ ኪስ ተገልብጧል፣ በዚህም እና ደሞዙ ተወስዶበታል። ገንዘቡ ተከታትላችሁኛል። ደሞዙ ተወስዷል። እጁ ተናደደና እጁ ላይ ያለውን ሳምሶናይት ወረወረው። ኮቱን አወለቀ፣ ወረወረው። ጫማውን አወለቀ፣ ወረወረው። ልብሱን አወለቀ፣ ወረወረው። አበደ። እንግዲህ 30,000 ሽልንግ ነው ደሞዙ ይላል። የተወሰደበት 30,000 ሽልንግ ነው። የስንት ሚሊየንስ ሽልንግ መኪናዎች ንብረት ተቃጥሎበት ተገልብጦበት ከስሮ ያላበደ ሰው እንዴት ነው በ30,000 ሽልንግ ሊያብድ የሚችለው? ምን ማለት ነው? አሁን እነዛ ሁለቱ ባስ እየገዘገዙ ውስጡን እየገዘገዙ አድክመውት
እቺ የመጨረሻዋ 30,000 ብር ምን ሆነች? ዘላስት ስትሮ። አሁን ትልቅ ነገር አይፈልግም እዛ ደረጃ ከደረሰ። የሰማችሁ ነው? ልክ እንደዚሁ ነው። ስጋዊ ነገራችንንም ማድከም የምንችለው እላው ላይ አንድ የትኛውም ነገር በተመታ ቁጥር እየደከመ ይሄዳል። አሜን። አንዳንድ ብረት አንዴ ተመቶ አይታጠፍም፣ ግን ሲደጋገም ይታጠፋል። አንዳንድ ድንጋይ አንዴ ተመቶ አይሰበርም፣ ሲደጋገም ግን ይሰበራል። የሚገርማችሁ ሰው የመጀመሪያ ኃይል አለው። ሰውየው ሲመታ የመጀመሪያው ጉልበት አለው፣ አይሰበርም። ሁለተኛ ሲደክም ሲመታ ሰውየው እየደከመ ነው የሚመጣው፣ እየበረታ አይሄድም አይደል? ስጋው እየደከመ ነው የሚመጣው። ግን በመጨረሻዋ በደካማ ጉልበት ሲመታው ግን ይሰበራል። የሰማችሁ ነው? ልክ እንደዚሁ ነው። ስጋዊ ነገራችን ከዚህ ከስጋዊ ማንነት ወጥተን ወደ መንፈሳዊ ለመግባት የመጀመሪያ አንድ ነገር ብታደርጉና የዕለት ዕለት ባይመጣላችሁ ፍሬው ተስፋ አትቁረጡ። እስቲል ምን ብሏል? ተመቷል። እስቲ ተመቷል ብሎ መድገም ብቻ ነው የሚፈልገው፣ መደጋገም ብቻ ነው የሚፈልገው። አንድ ቀን በቀላሉ ይሰበራል። አሜን። አንድ ቀን በቀላሉ በማትመስል ንግግር ትሰብሩታላችሁ። ለምን? በየጊዜው ስትመቱ ምን ብላችሁታል? እየጎዳችሁት፣ እያደከማችሁት፣ እያሳሳችሁት ነው የምትመጡት። እንደዚህ በዚህ በሆነ መልኩ ነው ወደ ምን የምንመጣው? ወደ መንፈሳዊነት። እንዲሁም መንፈሳዊነት ውስጥ ደግሞ እድገቱ ኦቨርናይት አይመጣም። ትንሽ ስትጨምሩ ከፍ ሲል፣ ስትጨምሩ ከፍ ሲል፣ ስትጨምሩ ከፍ ሲል በአንዴ አይደለም። ግን ምን እየሆነ ይመጣል? እያደገ እየሞላ ጊዜ ይወስዳል። ከዚህ ከስጋዊ ማንነትም ለመውጣት ጊዜ ይወስዳል። ወደ መንፈሳዊ ሙላትም ለመግባት ጊዜ ይወስዳል። ያን ጊዜ ፍሬያችን ምን እየሆነ ይመጣል? እየደመቀ እየበዛ እየጨመረ ይመጣልና መንፈሳዊ ፍሬ ብቻ ሲታይብን ማ ይከብራል? እግዚአብሔር ይከብራል። አሜን። እግዚአብሔር ይከብራል። ባንዝል አለ አይደል? በጊዜው ምን እንላለን? ምን ባንል ምን ማለት ነው? ዛሬ ዘርተህ ይበቅላል ብለህ አታስብ። እንደሱ ከሆነ ዘራህ ስትጠብቅ ከሌለ ትዝላለህ። ግን እንደሚበቅል እያሰብክ ሳታክት ሳትደክም ማለት የአንድ ቀን አይደለም ማለት ነው። ሂደት ነው። በየጊዜው የምናደርገው ነው። በየጊዜው። ስለዚህ አሁንም መንፈሳዊ ፍሬ ጌታ ኢየሱስ የሚከብርበትን፣ እግዚአብሔር ገበሬው የሚከብርበትን የሚጠባበቀውን መንፈሳዊ ፍሬ ለማፍራት መዛል የለብንም፣ መታከት የለብንም። ደግሞ ፍሬ እንድናፈራ እየተከታተለ እሱ መገረዙ ካልደከመው እኛ ለምንድን ነው የሚደክመን? ፍሬ በቀላሉ አይመጣም። በቀላሉ አይመጣም። ቶሎም አይመጣም። በሕይወታችን ፍሬ የምናፈራባቸው አቅጣጫዎች ደግሞ የፍሬ ማመጣጣቸው ይለያያል። ባምቡ ተክል፣ ይሄ ባምቡ ዛፍ የሚባለው ምንድን ነበረ? የቻይናው ስንት ዓመት ይወስዳል አሉ መሬት ውስጥ 6 ቀላል ነው እንዴ? ተከልኩ ብላችሁ 1 ዓመት የለም፣ 2 ዓመት የለም፣ 3 ዓመት የለም፣ 4 ዓመት የለም፣ 5 ዓመት አይታይም፣ 6 ዓመት። ብዙ ነገሮች እኮ ይቀያየራሉ በ6 ዓመት ውስጥ። አንድ ልጅ እኮ ተጸንሶ አይደለም ከሆድ ከቤት የሚወጣበት ጊዜ ነው እና ና እያላችሁ ፍለጋ የምትሄዱበት ጊዜ ነው። የ6 ዓመት ልጅ አስቡ። የዛን ያህል አንዳንዱ ደግሞ እስቲ ቶሎ የሚደርሱስ ደግሞ እነዚህ ጥራጥሬዎችን ቦሎቄ፣ በቆሎ፣ ማን ነው ባቄላ ምናምን እንደዚህ ቶሎ የሚወጡ አሉ። ግን ሁለቱንም አንድ ሰው ነው የሚዘራቸው፣ አንድ ቦታ ነው የሚተከሉት። ሂደት ይፈልጋል። እና አንዳንዶችም የምንለወጥባቸውና ፍሬ የምናፈራባቸው አንዳንዱ ጊዜ የሚወስድ ነው፣ አንዳንዱ በቶሎ ነው። በዚህ ጋር ቶሎ ሆነልን ብለን በዛኛው ዘገየብኝ ብለን ተስፋ መቁረጥ የለብንም። እስከ ዘራነው ድረስ ይበቅላል። እስከ ጠበቅነው ድረስ ይወጣል። እስከ ተንከባከብነው ድረስ ፍሬ ያፈራል። አሜን አሜን። እስቲ ፍሬ ያፈራለሁ በሉ። ደጋሙና
አፈራለሁ በሉ። ያለ ፍሬ አልኖርም በሉ። እና ጌታ ኢየሱስ እንደዚህ አለ፣ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ምን አትሉም አትችሉም። የመጀመሪያው ነገር እንግዲህ ፍሬ ለማፍራት ሁሌ ከማን ጋር መሆን? በምናችን ነው ሁሌ ከክርስቶስ ጋር የምንሆነው? አይደለንም እንዴ? ሁሌ አይደለንም እንዴ? ሁሌ የማንሆንበት ጊዜ አለ ማለት ነው እንዴ? አለ። በምናችን? የመጀመሪያው በሐሳባችን 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 ከጌታ ጋር ግንኙነት የምናደርገው ህብረት የምናደርገው ወዳጅነታችንም የተመሰረተው ምናዊ ሐሳባዊ ዓለማችን፣ ይሄ አካላዊው ላይ አይደለም። ይሄ አካላዊውም ሐሳባዊ ዓለማችንን ነው ተከትሎ የሚሄደው። ዛሬ ራሱ እዚህ ቸርች ለመምጣት ስጋችሁ አይደለም የቀደመው፣ ስጋችሁ ተከትሎ ነው። ሐሳባችሁ ነው ቀድሞ የመጣው። ልክ እንዲሁም ከጌታ ጋር መሆን የምንችለው መጀመሪያ በምናችን ነው? በሐሳባችን። ሐሳባችን ከስጋዊ ፍላጎት መጥቶ መንፈሳዊው ጋር እንዲገኝ ሁልጊዜ መንፈሳዊውን ነገር ማግኘት የምንችልበት የምናድግበት ጌታ ኢየሱስ ጋር መሆን መቻል አለብን። በሐሳባችን በሐሳባዊ ዓለማችን ከጌታ ጋር ካልሆንን የምናፈራበትን ኃይል ልናገኝ አንችልም። ምክንያቱም የእግዚአብሔር ጸጋ እጃችን ላይ እግራችን ላይ ሳይሆን የሚመጣው ምናችን ነው? ሐሳባዊ ዓለማችን ላይ። ሐሳባዊው ዓለማችን ነው ወደ እጃችን፣ ወደ እግራችን፣ ወደ ተለያየ አካላችን የሚሄደው። ስለዚህ የመጀመሪያው ነገር መሆን ያለብን ከእግዚአብሔር ጋር ከጌታ ጋር በምናችን ነው? በሐሳባችን። አሁን እዚህ እንኳን እኔ አሁን ከጀመርኩ ስንት ደቂቃ? በ40 ደቂቃ ውስጥ እስቲ ወጣ ብላችሁ የነበራችሁ ሰዎች ብል ማንም ሰው እጁን አያነሳም። ሁሉም እዚህ ተቀምጧል በአካል። በሐሳብ ግን የሄደ ሰው ይኖራል። በሐሳብ ግን የሄዳችሁ ትኖራላችሁ። እስቲ አሳዩኝ በሐሳብ የሄዳችሁ። ይታይባችሁ። እኔ እኮ እቺ ልጅ እኮ በጣም ነው የምትገርመኝ። ያዥ እስቲ ይሄ እንደው የልጅ ልብ እግዚአብሔር ነው የረዳሽ። አሜን። ሌሎቻችሁም እስቲ አሳዩኝ በሐሳብ። ጌታ ይባረክ። አያችሁ ምን ማለት ነው? አሁን በዛች በሄዳችሁባት ሰከንድ ውስጥ ከኔም ጋር አልነበራችሁም፣ ከጌታም ጋር አልነበራችሁም፣ ከቃሉም ጋር አልነበራችሁም። በአካል ግን ሁሉም አለ። አያችሁ ከቃሉ ጋር መሆን አለመሆናችን የሚወሰነው ውስጣዊ የውስጡ ዓለማችን መንፈሳዊ ዓለማችን ነው። ከእርሱ ጋር ስንገናኝ ነው። አሁን በዛች ሰከንድ ውስጥ ያመለጣችሁን ብጠይቅ እኔ ስለማላቅ ነው። አሁን ጌታ ቢሆን ኖሮ እዚህ ጋር የሄድሽባትን ሰዓት ያውቅ ነበርና በዛች ሰዓት ምን ሰማሽ ቢልሽ ምንም፣ የት ነበርሽ ቢልሽ እዛ ጋር። አያችሁ ከጌታ ልንቀበል የምንችለው አብረን መሆን የምንችለው በምናችን ነው? በሐሳባዊ ዓለማችን። ሁልጊዜ ሐሳባችን ወደሱ መሆን አለበት። ለዚህ ነው ቆላስያስ ምዕራፍ 3 ላይ እንዲህ ይላል ከቁጥር 1 ጀምሮ፣ እንግዲህ ከክርስቶስ ጋር ከሞት ተነስታችሁ በአብ ቀኝ በተቀመጣችሁበት ያንን አስቡ፣ ያንን እሹ አለ። የምድሩን አይደለም። ለምን? ለምድሩ ነገር ምን ብላችኋል? ሞታችኋል። እዚህ አይደል ያለ ነው? እዚህ አይደል እንደ ያለ ነው? ይሄው ምድራዊውን ነገር አይደል እንደ ኮሙኒኬት እያደረግን ያለ ነው። እና ለምድራዊው ነገር እኮ ሞታችኋል። ማሰብ ያለባችሁ መሻት ያለባችሁ ለማን ነው? እውነቱን እኮ ነው። ለምድራዊው ነገርም ምድራዊ ላይ ብንኖርም ለምድራዊ ነገር አይደለም የምንኖረው። ምድራዊ ላይ እያለን ለማን ነው የምንኖረው? ለእግዚአብሔር ነው የምንኖረው። ለመንፈስ ቅዱስ ነው የምንኖረው። ለኢየሱስ ነው የምንኖረው። ጌታ ይመስገን። እና በምናችን አካላችን እዚህ ጥብቅ ብሎ አሁን እግሬ እኮ አልተንጠለጠለም፣ በአየር ላይ አይደለም፣ ከምድር ጋር ጥብቅ ብሏል። ግን በሐሳቤ አሁን ከማን ጋር ነኝ? ከጌታ ጋር ነኝ። በየት? ውስጤ ባለው መንፈስ ቅዱስ በእኔ መንፈሳዊ ዓለም በተቀናጀ ህብረት እኔ አሁን ከክርስቶስ ጋር ግንኙነት አደርጋለሁ። ሁልጊዜ ከዛ ኦንላይን ነው ግንኙነት አለ። ጌታ ስሙ ይባረክ። እና ትልቁ ከጌታ ጋር አብሮ ለመኖር የሚጠቅመን ወይም የምንሆንበት ማንነታችን ሐሳባዊ ዓለማችን ነው። ቆላስያስ ምዕራፍ 1 ላይ ስታነቡት በበደላችሁና በኃጢአታችሁ በሐሳባችሁ
ከእግዚአብሔር ጋር ጠላቶች የነበራችሁትን በሞቱ በሥጋው ምን አላችሁ? አስታረቃችኋል። በምናችሁ ጠላቶች የነበራችሁትን? በሐሳብ። አያችሁ፣ ከክርስቶስ ጋር በሐሳባዊ ዓለማችን ብቻ ሳይሆን የምንኖረው ወዳጅነታችንም በምንድን ነው? በሐሳባዊ ዓለማችን። በሐሳባችሁ ጠላቶች የነበራችሁትን ነው ያለው እኮ። ለምንድን ነው ሰዎች ወደ ጣዖት የሚሄዱት? በአካላዊ ነው? ሐሳባዊ ነው? ሐሳባዊ። ይሄ ውስጣቸው ይሄ የማይነካ የማይጨበጥ የማይዳሰሰው ግን ስብዕና ያለው የውስጥ ዓለማችን እሱ ነው የሚፈልገው። ፍላጎት ያለው፣ ምኞት ያለው፣ ዝንባሌ ያለው፣ መነሳሳት ሁሉ ያለው ሥጋ ላይ ሳይሆን ውስጣዊ ማንነት ላይ። እነዚህ ሁሉ ተሰብስበው መንፈሳዊውን ነገር ስንፈልግና በእነዚህ ሁሉ ከክርስቶስ ጋር አብረን ስንኖር ከእርሱ ከግንዱ የምናገኘው ምግብ፣ የምናገኘው ጸጋ፣ የምናገኘው መንፈስ፣ የምናገኘው በረከት ፍሬያማ ያደርገናል። አሜን። ምን አይነት ፍሬ እናፈራለን? የወይን ግንድ፣ የወይን ፍሬ። ጌታ ይመስገን። አሜን። እና መራራ አይሆንም። ጌታ ስሙ ይባረክ። ከእግዚአብሔር ጋር እግዚአብሔር ከኛ ጋር እንደሆነ እኛም ከእግዚአብሔር ጋር እንደሆንን የሚያስረዳው ፍሬያችን ነው። አሜን። ፍሬያችን ምናችንን ነው የሚያስረዳው? ከእግዚአብሔር ጋር ያለንን ህብረት፣ ያለንን ግንኙነት። ምክንያቱም ግንዱ እሱ ነው፣ እኛ ወይኑ ነን። ማነው? ቅርንጫፉ ነን። ፍሬ የምናፈራው እኛ ነን። እኛ ደግሞ የተጣበቅነው ምኑ ላይ ነው? ግንዱ ላይ ነው። ከግንዱ ውጪ ሌላ ምግብ የለንም። በቀጥታ የምናገኘው ከሱ ጋር ነው እና የምናፈራው ፍሬ ከግንዱ ጋር ያለንን ህብረት ያሳየዋል፣ ይወስነዋል፣ ይለካዋል። አሁንም ህብረታችን የሚወሰነው የሚለካው ያ በፍሬ የተገለጠው ህብረታችን፣ ፍሬ ያፈራው ህብረታችን የሚወሰነው መንፈሳዊ ዓለማችን፣ ይሄ ሐሳባዊ ዓለማችን ከማን ጋር ሲሆን? ከእግዚአብሔር ጋር ሲሆን፣ ከክርስቶስ ጋር ሲሆን። ያኔ ጌታ እንዳለው ፍሬያችን ማንን ያከብረዋል? እግዚአብሔርን ያከብራል። ጌታ ይመስገን። ለካ ምንም አይነት ፍሬ ማፍራት እንችላለን። ፍሬ ሳናፈራ አንቀርም። እያንዳንዱ የአንደበታችን ቃል ፍሬ አለው። እያንዳንዱ እንቅስቃሴያችን ፍሬ አለው። በዓለም ላይ ስንኖር ፍሬ ማናፈራበት ምንም የለም። ሁሌ ፍሬ አለን። ምክንያቱም በህይወት ስንኖር ሁልጊዜ በህይወታችን ውስጥ ዘሪዎች ነን። በሐሳብም፣ በንግግርም፣ በድርጊትም። እሱ ደግሞ አይሞትም። ልብ በሉ ገላትያ ምዕራፍ 6 ቁጥር 7ን ስታነቡት ምንድን ነው የሚለው? አትሳቱ፣ እግዚአብሔር አይዘበትም። ሰው የዘራውን ያንኑ ያጭዳል። የዘራውን ያንኑ ያጭዳል። በስጋ የሚዘሩ ከስጋ መበስበስን ያጭዳሉ አለ። በመንፈስ የሚዘሩ ደግሞ የዘላለም ሕይወትን፣ ደስታን ያጭዳሉ አለ። ከሁለቱ አንዱ ልንሆን እንችላለን እንጂ እንዲሁ ኒውትራል ሆነን መኖር አንችልም። ወይ በስጋ ዘሪዎች ነን ወይ በመንፈስ ዘሪዎች ነን። ሁለቱንም የሚወስነው ምርጫችን ቢሆንም መገኘታችን። ስጋዊ ነገሮች ጋር ተገናኝተን ስጋዊ ፍሬ ካፈራን፣ መንፈሳዊ ነገር ውስጥ ተገኝተን ደግሞ መንፈሳዊ ፍሬ ማፍራት እንችላለን። ግን ጌታ ኢየሱስ ምን ብሏል? ቅድም ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ምን አልኳችኋል? ሾምኳችሁ። ያለ መከልከል ያለ ገደብ ፍሬ ማፍራት እንችላለን። ለምን? ተሾመናል። የሾመን እሱ ነው። ግን ፍሬያችን የሚወሰነው በሱ ሹመት ልክ ሳይሆን በእኛ ምርጫና አካሄድ ልክ ነው። አሜን። እኛ ከእርሱ ጋር ባለን ግንኙነትና ህብረት ልክ ነው። እኛ ከእርሱ ከምንቀበለው ለፍሬ ከሚያበቃን ከምንቀበለው ምግብ ማዕድ ልክ ነው። ከእርሱ አብዝተን የምንቀበል ከሆነ አብዝተን እናፈራለን። ከጌታ ጋር ያለን ግንኙነት አናሳ ሆኖ የምንቀበለውም ካነሰ ያነሰ ፍሬ እናፈራለን። ስለዚህ ብዙ ፍሬ ልናፈራ፣ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር
ሾምኳችሁ። ብዙ ፍሬ ብታፈሩ በዚህ አባቴ ይከብራል። ብዙ ፍሬ ብታፈሩ አባቴ በዚህ ይከብራል። እግዚአብሔርን ማክበር የሚችል ፍሬ ልናፈራ ሹመቱ ተሰጥቶናል። ምርጫው ግን የኛ ነው። ምክንያቱም የመረጥነው ጋር ብቻ ነው ልንገኝ የምንችለው። እግዚአብሔርም ጋር እንድንገኝ እግዚአብሔር ምንም እንኳ ከሱ ጋር አብረን መዋል መኖር ቢወድም ሊያስገድደን አይችልም። ምርጫችን ነው፣ ፈቃዳችን ነው፣ ፍላጎታችን ነው፣ ዝንባሌያችን ነው። ስለዚህ ከስጋዊ ፍሬ ተላቀን ወደ መንፈሳዊ ብዙ ፍሬያማነት ውስጥ ለመግባት ስጋዊ ፍላጎታችንን እየቀነስን መሄድ መቻል አለብን። እየቀነስን መንፈሳዊ ፍሬ ለማፍራት ዝንባሌያችን እየጨመረ መሄድ መናፈቅ መቻል አለብን። መራብ መቻል አለብን። እዚህ ጋር ብዙ ዋጋ እንደምንከፍል፣ ብዙ ጊዜ እንደምንሰጥ ልክ ለመንፈሳዊም ነገር ብዙ ዋጋ መክፈል፣ ብዙ ጊዜ መስጠት አለብን። እዛ በቆየንና በተመገብነው ልክ ፍሬ እናፈራለን። ጌታ ስሙ ይባረክ። አሜን። እስቲ ይሄንን ወቅት በሉ የፍሬ ወቅት አደርገዋለሁ። መንፈሳዊ ፍሬ ይበዛልኛል። ያለ ፍሬ አልሆንም። ፍሬም መራራ አይሆንም፣ አይቀየርም፣ አይለወጥም። እግዚአብሔርንም የማያከብር አይሆንም። በፍሬ እግዚአብሔርን አከብራለሁ። የማፈራው ፍሬ ከክርስቶስ ጋር መሆኔን ይመሰክራል። ንግግሬ ሳይሆን ፍሬ እኔን ይገልጠኛል። እኔ ዝም ብልም ፍሬ ያወራል። ሃሌሉያ ሃሌሉያ።